በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ እንደምናችሁ፣ እንደምንከረማችሁ፣ እንደምንቆያችሁ፣ ሰላም እግዚአብሔር ከሁላችን ጋር ይሁን። ኢትዮጵያውያንና ትውልደ ኢትዮጵያውያንና ኤርትራውያን ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ብያለሁ። እንደ እግዚአብሔር ፍቃድ እንግዲህ እንነጋገራለን። እግዚአብሔር አምላክ እሱ ኃይል ጉልበት ይሁን። ዛሬ ስለ ዛር መንፈስ እናወራለን። እንዴት ዛር በሰው ልጅ ላይ አድሮ እንዴት እንደሚያንከራትተው፣ በተለይ የአይዛብ መንፈስ በሰው ልጅ ላይ አድሮ ሰውን እንዴት ፍዳውን እንደሚያበላው እናያለን። እና ምንድነው በቤተሰብ ውስጥ ብዙ ጊዜ እንደምታውቁት የቤተሰብ ዛር ወደ ልጆች ሲመጣ ብዙ ልጆችን ባህሪያቸውን ይቀይራል፣ ወደ አላስፈላጊ ጎዳና ይወስዳቸዋል። ያው እንደ ቤተሰቦቻቸው ከቤተሰብ የለመደው ግብር ከልጆች ባይቀበልም በተዘዋዋሪ ግን ሌላ ግብር ያስከፍላቸዋል። አንድ ዘማዊ ያደርጋቸዋል። ዘራቸውን እንዲያፈሱ በየቦታው ባለ ቦታው ሁሉ ዘራቸውን እንዲያፈሱ ያደርጋል። በዛ ላይ ከሰው ጋራ በሚነጋገሩበት ሰዓት እኔ ብቻ አዋቂ ነኝ፣ እኔም ብቻ ስሙ የሚል አይነት ባህሪ ያሳያል። ደፋሪም ነው። ከዛም ደግሞ እንደገና የመንፈስ ወደ ሶዶማውያን ሁላ ይወስዳል ማለት ነው። እና በቤት ውስጥ ያደገው መንፈስ በዚህ መልኩ እየሄደ ወደ ልጆች ከደረሰ ልጆችን ወደ አላስፈላጊ ቦታ ይወስዳቸዋል ማለት ነው። ደግሞም ቤተሰብ እናት አባት ሲያመልኩት የኖሩት ነገር በተለይ በዝንጀሮ ስጋ የተመተተበት ሰው እንግዲህ ታውቃላችሁ፣ የዝንጀሮ የጦጣም ባህሪ ዛፍ ለዛፍ ነው የሚሄዱትና ዛፍ ላይ ያስወጣቸዋል። ታስታውሳላችሁ እንግዲህ በቅርብ ጊዜ በቀሲስ ሄኖክ ወልደማርያም አንድ ሯጭ እንዴት አሮጦት ዛፍ ላይ እንዳወጣው አይታችኋልና እንግዲህ በዛፍ ላይ ከዛፍ ወደ ዛፍ የሚወስድ መንፈስ የዝንጀሮ በዝንጀሮ ስጋ በጦጣ ስጋ እየተደገመ ነውና ሻምበሶም እንደዚሁም የአብዱልቃድር ያዩም ምናት መንፈስ ካሉ የሸካና ሁሴን መንፈስ በውስጥ ካለ እንግዲህ ይሄ የአይዛብ መንፈስ ነውና መከራ ነው የሚያበላው። እና አሁን አንድ ቪዲዮ በአጋጣሚ አይቼ ነበርና አንድ ሰው ዛፉ ጫፍ ላይ ወጥቶ ሲሰግድ አይቼዋለሁና እንግዲህ ሰው ልጅ ዛፍ ላይ ወጥቶ ሲሰግድ ታየኝ። እንግዲህ ምን ያህል ከባድ እንደሆነ እዩት። የሰው ልጅ ዛፍ ላይ አይደለም ትንሽ የማይመች ቦታ ላይ ሆኖ ራሱ ለመስገድ ይፈራል። የሚዋልል አይነት ነገር ለዛው የሚንቀሳቀስ በንፋስ ኃይል የሚንቀሳቀስ ዛፍ ላይ አይደለም። እንዲሁም ቆጥ ላይ ሆኖ ሲሰግድ ይፈራል። ሊናድ ይችላል። እንጨት የተበላ ሊሆን ይችላል። በምስጥ ምናምን ነገር ጥሩ ስሜት ላይ ሰማው ይችላል። እና ይሄ ሰው ዛፍ ጫፍ ላይ ወጥቶ ግን በስነ ስርዓት ሰላቱን ያረጋልና ይሰግዳል በስነ ስርዓት። የሙስሊም ነው እንግዲህ እስላሞች በሚሰግዱበት ሁኔታ ነው የሚሰግደውና ይሄ ሰው ታዲያ በሰላም ነው ዛፍ ላይ ወጥቶ የሚሰግደው? ጤናማ ስለሆነ ነው ዛፍ ላይ ወጥቶ የሚሰግደው? እንግዲህ ፍርዱን ለእናንተ ተዋለሁ። ይህ ሰው የእናት አባቱ ባዕድ አምልኮ ብቻ ሳይሆን የተደገመበት ቅድም እንዳልኳችሁ በጦጣ ስጋ ወይም በዝንጀሮ ስጋ
የተደገመበት የተደረገበት እት መንፈስ ነው ዛፍ ላይ ወጥቶ እንዲሰግድ ያደረገው። አንድ እርግጠኛ ነኝ ይሄ ሰው ከመሰረቱ ጀምሮ እስላም ላይሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ አሊያም ደግሞ ባለበት በዛው በሙስሊም ሃይማኖት ውስጥ እያለ ግን ለዚህ ደረጃ ያበቃው ያ መንፈስ ከእናት ከአባቱ የወረሰው መንፈስ ተጨምሮ ድግምቱም አንድ ላይ ሆኖ ይሄን ሰው ለዚህ አድርጓል ማለት ነው። በዚህ ልክ እኔ አልጠብቅም። ዛፉ ምንም አይነት ቅርንጫፍ የለውም። የሚገርማችሁ እሱ የሚሰግድበት ቦታ ላይ ብቻ ነው ቅርንጫፍ ያለበት። ክብ ሰርቶ ነው ዛፉ ራሱ በቃ ለሱ በሚመቸው መልኩ የተሰራ ተከርክሞ እዛ ቦታ ላይ ብቻ ቅርንጫፍ የቀረ ይመስላል። ከላይ እስከ ታች ስታዩት ዛፉ ምንም ቅርንጫፍ የለውም። እንዴት ወጣ ምን ይዞ ወጣ የሚለውን ነገር እንግዲህ ዛፍ ላይ መውጣት ልምድ ያለው ሰው ያለ ምንም ነገር እየተሳበ መውጣት ይችላል። ግን ስቴፑን እየጠበቀ ወደ ላይ መውጣበት አይነት ሁኔታ ስለሌለ እየተሳበ ሊወጣ ይችላል። መውጣቱ ቀላል ነው። ግን በመናፍስት ኃይል ለሚመራ ሰው ደግሞ ከዛም በላይ ነው የሚሆነው። እንግዲህ እና ይሄ ሰው ሳየው በጣም ነው የገረመኝ። እንደ ሙስሊሞቹ በስነ ስርዓት ጉንበስ ቀና እያለ ነው የሚሰግደው። በቃ ይሄ ሰው በትክክል ጤናማ አይደለም ማለት ነው። እንግዲህ ጤናማ ሰው እዚህ ዛፍ ላይ ወጥቶ እንደማይሰግድ እርግጠኛ ሆኛለሁና ይሄ በቃ በትክክል መንፈስ ነው አሩጦት እዛ ዛፍ ላይ ወጥቶ እንዲሰግድ ያደረገው አልኩኝና ደመደሙ ማለት ነው። ይሄን ደግሞ ከራሴ ልምድ የተነሳ ነውና እናንተም እንግዲህ የራሳችሁን ሐሳብና አስተያየት በኮሜንቱ ላይ ታስቀምጡልኛላችሁ ብዬ አስባለሁ። እንዴት እንዳያችሁት እንዴት እንደታዘባችሁት ሐሳብ አስተያየታችሁን በኮሜንት መስጫው ላይ ታስቀምጡልኛላችሁ ብዬ ተስፋ አደርጋለሁ። እኛ መንፈስ ይህን ያህል ስራ ሲሰራ ያለምንም ምክንያት አይደለም። ስለ መናፍስት ማውራት ወደን ወይም ፍቅሩ አድሮብን አይደለም። የሰው ልጅ ምን ያህል እየተጎዳ እንደሆነ መግለጽ ስለምንፈልግ ነው እንጂ መንፈስ የሚለው ጫወታ ለመጫወት አይደለም። የወደቀ እርኩስ መንፈስ ነው። ከወደቀ መንፈስ ከእርኩስ መንፈስ ጋር ደግሞ እኛ ምንም ህብረት የለንም። እኛ ለማዋረድ እሱን ለማዋረድ ነው ጥረታችን እንጂ እሱን ለማንገስ እሱን እንትን ለማለት አይደለምና አንዳንዶች ስለ መናፍስት የምትናገሩ ሰዎች ምን አለ ስለ ክርስቶስ ስቅለት እንደዚህ አያግናችሁ ብታወሩ ምናምን የሚሉ አሉና እንግዲህ በሰው ቁስል እንጨት ስደድ ይባላል አለ። አልገባቸው ስላልገባቸው ነገር ያወራሉ። ያወሩት ችግር የለውም። የገባቸው ለት እነሱም ሊያወሩት ይችላሉ ብዬ ተስፋ አደርጋለሁ። እና በተደጋጋሚ የሚጠይቁ ሰዎች አሉ እንዲህ አይነት ቪዲዮ ለምንድን ነው የምትሰራው ነው የሚሉኝና እንግዲህ እኔ ያለፍኩበትን ህይወት ስለማታውቁ ብነግራችሁም ስለማትረዱኝ ብያቸው ነው የሰጋሁት። ለምን ብዙ ከነሱ ጋር መነጋገር ፍላጎቱም ስለሌለኝ ነው የተውኳቸውና የሚያውቁኝ በቅርብ የሚያውቁኝ ሰዎች ናቸው። ስለ ክርስቶስ እንዲፈትፍት ብታስተምር ብታሳውቀን ምናምን ይላሉ። መጽሐፍ ቅዱስ በእጃችሁ ነው፣ አንብቡት እና ተረዱ መጽሐፍ ክርስቶስ ማን እንደሆነ። አለያም ሌላ መምህራኖች ስለ ክርስቶስ በደንብ ፈትፍተው የሚያስተምሩ መምህራኖች አባቶች አሉ፣ እነሱን መስማት ትችላላችሁ አይነት
ነገር ነው መልስ የምሰጣቸውና እኔ የሄድኩበትን ርቀት እነሱ ስለማያውቁት እኔ ያየሁትን መከራ እኔ የበላሁትን ፍዳ አጋንንት የሚያይል ለኔ በኔ ህይወት ውስጥ ቁማር እንደተጫወተ አይረዱትም። ለምን ስለዚህ ታወራለህ? ስለዚህ ነገር ብቻ ሁሌ ታወራለህ ይሉኛልና በጣም ነው ማዝነው። ስም ክርስቲያን ናቸው። መንግስት ቀን አንጠልጥለው ግን እንዴት እንደዚህ ትላለህ ብሎ በጣም ሊተቹኝ ብዙ ሞክረዋል። ሊተቹኝ ብቻም አይደለም ሊያሸማቅቁኝ ሞክረዋል። ኢቭን ወደ በቤተክርስቲያን ዙሪያ ራሱ በጣም ብዙ ነገር እያየው ነውና በጣም ከባድ ነው። ብቻ ይሄን ተውትና አሁን ይህ ሰው ችግሩን እንዲቀርቦ ለሚያቅ ሰው ካልሆነ በስተቀር ሊረዳው የሚችል ይሄን ሰው ለምን እዚህ ዛፍ ላይ ወጥቶ ይሰግዳል ብሎ የሚረዳው አይቶ ይስቆ ማለፍ ምናልባት ካልሆነ በስተቀር ማንም እንደኛ ስለመናፍስ የገባን ሰዎች ስለምንመማረው ነገር ማንም ምረዳ ሰው የለም። ይሄ ሰው ምን ያህል በዚህ ነገር እየተቸገረ ምን ያህል እየተሰቃየ እንደሆነ ማንም ሊረዳው የሚችል ማንም የለም። ስለመንፈሱ እውቀት ያለን ሰዎች ይሄ እድሜ ለመላክ መንክራት እና ለወንድማችን መምህር ተስፋዬ በኩል ብዙ እውቀት ያገኘን ሰዎች እንደዚሁ ብዙ አባቶች ጋራ የሚደርሰን ትምህርት እኛ እንዳነቃን ሌላውን እንደዚሁ ቢያነቃ ቢሰሙ ቢማሩበት ይተርፋሉ ያተርፉበታል እንጂ አይከስሩበትም ብዬ ስለማስብ ነው። እና አንድ ሰው ሲታመም ሲቸገር ነው የሰው ችግር ሊረገባው የሚችለውና እነዚህ ሰዎች ስላልደረሰባቸው የአንድ ሰው ችግር አንዱን እንደውም ይሄን ቪዲዮ አሳየቸው ሳቀብኝ፣ በጣም ሳቀብኝ። እንዲህ አይነት ነገር ትፈልጋለህ አይደል ይለኛል እና በጣም ገርሞኝና አዘንኩ። እና ቤተሰቦቼ እንግዲህ አንድ ሰው ከእናት ከአባቱ ተወራርዶ የመጣበትን መንፈስ ምን ያህል ርቀት ይዞት እንደሚሄድ መገመት አይቻልም። ስለዚህ ከዚህ መንፈስ ለመላቀቅ ደግሞ እኛ ምን ማድረግ አለብን፣ ምን መሆን አለብን የሚለውን ደግሞ ስናይ የግድ ክርስቶስ እንዳለው ሐዋርያቶች አንንትና ያልቻልንበት ምክንያቱ ምንድነው ብለው ሲጠይቁት ይህ ወገን ካለ ጾም ካለ ጸሎት አይወጣም ብሎ ተናግሯል። እንግዲህ ይህ ወገን ያለው ወገንነቱ ይህ መንፈስ ምን ያህል ከባድ እና ምን አይነት አደገኛ እንደሆነ ስለሚያውቅ ነው። አንድ ሁለተኛ ወገን የተባለው ወገንነቱ ከሰዎች ጋራ ያለው ቁርኝነት ነው። ከሰዎች ጋራ ያለው ቁርኝነት ኢትዮጵያ ውስጥ አሁን በዘር እየተከፋፈል በዘር እየተባላን በጎጥ እየተከፋፈል ያለበት ሁኔታ ላይ ነው እና ይሄን እያደረገ ያለው ይሄው መንፈስ ጨዋታውን እየተጫወተ ያለው በሀገራችንም ላይ ሌላ ነገር አይደለም። ድንበር እያስቆጠረን እንዴት ድንበርን ነካ፣ እንዴት ድንበርን ተሻገር በማለት በጎረቤት ደረጃ አጥሬን እንዴት ገፋው፣ አጥሬን ለምን ነካው አይነት ነገር ግብ ግብ ውስጥ ይገባሉ። ካስስ ቆይ ካልሰራውልሽ የሚባባሉት ነገር አለ። እስከ ፍርድ ቤት ድረስ ይካሰሳሉ። ከፍርድ ቤት አልፎ ቃልቻ ጋር ጦንቃይ ጋር ደብተራ ጋር ይሄዳሉ እና ይህን መንፈሱ በእኛ ሕይወት ውስጥ ገብቶ ኑሯችንን እያመሳቀለ ነው። ከባድ ነው ወገኖቼ። ከዚህ ነገር እውነት መላቀቅ ራስን መፈተሽ የመሰለ ነገር የለም። ከእናት ከአባት ተወራርዶ የመጣው መንፈስ እኛ መያዝ የምንችለው በመቀጥቀጥ ነው፣ በመስገድ ነው። አብዝተን በመስገድ አብዝተን በመቀጥቀጥ ነው
አብዝተን በመጾም ንስሐ በመግባት ስጋው ደግሞ በመብላት በመጠጣት በክርስቶስ ስጋና ደም ራስን እያከበር ስንኖር መንፈሱ አቅም እያጣ ስለሚሄድ ራሱ መናገር ጀምራል። ራሱ በቃኛል ሸኘን እስከ ማለት አንደበት አውጥቶ እስከ መናገር ይደርሳል። ይሄ ነው በቃ ክርስቶስ ለኛ የሰጠው ጸጋ ይሄ ነው። ለዚህ ነው ካለ ጾም ካለ ጸሎት ወገን አይወጣም ብሎ ክርስቶስ የተናገረበት ምክንያት ይሄ ነው። ይህን ስናደርግ ሌላ ስያሜ ደግሞ ያመጡልናልና እንደዚህ አይነት አሁን ላይ ይህን የሚናገሩ ሰዎች ብቻ ሳይሆን አባቶች ወንጌል እናስተምራለን እያሉ ግን ስለ መናፍስቱ ወይ አውቆት ተረድተውት ቢናገሩን ጥሩ ነው። በጣም የሚያሳዝብ በሚያስተምሩበት ወንጌል አጋንንት በሰው ሕይወት ውስጥ ገብቶ እንዴት ሰውን እንደሚያመሰቃቅል ያስተምራሉ። መልሶ ደግሞ አጋንንት ወደቀ ነው፣ ምንም አቅም የለውም። ስለዚህ ለአጋንንት ቦታ ሰጥታችሁ በመቁጠሪያ እያላችሁ ራስን ማድከም ደረጃ ለምን ትሄዳላችሁ ብሎ ማስተማር ደግሞ በጣም ብቻ እግዚአብሔር ለሁላችንም ልብስ እኔ አባቶችን ለመናገር አቅምና እንትኑም ስለሌለኝ ይቆብኝ በእውነት ለምን በጣም እየሰማው ያለውት ከአንዳንድ አባቶች ትምህርት ላይ በቃ እነመላከ መንክራትን ለመነካካት ስለሚፈልጉ ብቻ አጋንንት የሚባል ነገር የለም ብሎ እንደውም አፍ ሞልቶ እስከ መናገር ድረስ የደረሱበት ሁኔታ ስላለ ይከብዳል። እና ቅድም እንዳልኳችሁ የደረሰበት ሰው ነው የሚያውቀው። እና እነዚህ አባቶች እንደነዚህ አይነት መምህራኖች መጀመሪያ የሰው ቁስል ቀርቦ ቢያዩት እና ቢመለከቱት ጥሩ ነው ብዬ አስባለሁ። ይህ ሰው በዚህ ነገር እንዴት እየተቸገረ እንደሆነ ምን እያስቸገረው አንዳንዴ እኮ እኔ ይገርመኛል። እኔ አሁን ቅዳሴ ላይ ቆመን እያለ ከመሃል ተነስቶ የሚፈርጥ ሰው አለ፣ እዛው ደግሞ የሚጮህ ሰው አለ። በተለይ አሁን በእግዚኦታ ሰዓት እግዚኦ መሐረነ ክርስቶስ በሚባልበት ሰዓት ካህኑ ወጥቶ ጥና ይዞ በሚዞሩበት ሰዓት ገና ሰዎች መሃል እየሄዱ በሚያጥሙበት ሰዓት ያ የጥናው ጢስ ሲነካው እንዴት እንደሚያደርገው በጣም ነው የሚደነግጠው። እኔ አንዳንዴ እና አንስቶ ያፈርጠዋል፣ ከዛ ያስለፈልፈዋል። እና ይህን ያህል ተይዞ እየተጨነቀ ያለው ምንም እንዳልሆነ ዝም ብሎ ሲያልፉ ይሄ ይገርመኛል። እንግዲህ እያዩ ኢቭን ራሱ አይገዙለትም ወይም አይገዙላትም። አሁን እኔ በማስቀድስበት ቤተክርስቲያን ውስጥ በጣም ብዙ እናቶች ችግራቸው ይሄ ነው። በቅዳሴ ሰዓት ምጥላቸው ስለፈልፋቸው እና አባቶች እያዩ እየሰሙ ዝም አግዟቸው ቢባሉ ከዚህ ጋር መነካካት ሌላ ችግር ምንድን ነው ችግሩ? እሺ የሚያግዙን አባቶች እንዲመጡልን አድርጉልን ቢባሉ ፈቃደኛ አይደሉም። እና በጣም እየተቸገር እዚህ ባለንበት ራሱ ብዙ መከራ ያየን ያለን ሰዎች አለን። እና በቤታችሁ ውስጥ በደንብ ጸልዩ፣ በደንብ ስገዱ። አዎ በደንብ ጸልዩ፣ በደንብ ስገዱ፣ በደንብ ጾሙ። ብዙ መብላት መጠጣት ብዙም ጥቅም የለውም። ለነፍስ ቅድሚያ መስጠት ነው። ነፍሳችን በጣም ትጠማለች፣ ትራባለች። አዎ እኛ በስጋ እንደምንራብ እንደምንጠማ ነፍሳችን በጣም ትራባለች፣ ትጠማለች፣ ትጨነቃለች። እና የክርስቶስን ስጋ ክርስቶስን ደም ለመብላት ለመጠጣት መትጋት አለብን። አዎ ከነሳ አባቶቻችን ጋራ በየጊዜው መነጋገር መወያየት ያስፈልገናል። አዎ አብዝተን ደግሞ አምላክን መማፀን ቅዱሳንን መማፀን ያስፈልጋል። ካለዛ ከዚህ ነገር መቼም
አንላቀቅም። አዎ በጣም ብዙ ችግር አለ። አሁን ሰው አብዛኛው ትንሽ የሆነ ነገር ሲሆን ወደ ሐኪም ነው የሚሮጠው። አዎ በተለይ ሱካር አሁን እዚህ ሀገር ላይ ኮሌስትሮል ይባላል፣ ብላድ ፕሬሸር ላሉ በቃ የስም ያልተሰጠለት ነገር የለም። በዚህ ጉዳይ ሰው ምንም የገባው ነገር ስለሌለ እንዳለ በቃ እንደወረደ እንደውም አንዳንዱ ዶክተርን እንደ ፈጣሪ የሚያስቡ አሉ። እኔ ይገርመኛል። ዶክተር እኮ እንዲህ ብሏል ነው የሚለው እንጂ ክርስቶስ ምን አለ አይልም። ከክርስቶስ ጋር መገናኘት አይፈልጉም። ዶክተር እንደዚህ አለ ካለ አለ ነው በቃ። ዶክተር ያንተን ነፍስ በእጁ ላይ አይደለችም። ነፍስያ በማን እጅ ላይ ነው ያለችው? በክርስቶስ እጅ ላይ ነው። ክርስቶስ ነው መግደልን ማዳን የሚችለው። ግን እኔ ሕክምና አይሰራም እያልኩ አይደለም። ሕክምና ይሰራል፣ 100% በሕክምና አምናለሁ። ግን ሕክምና የሚያድንና የማያድን ነገሮች አሉ። እድሜ ልክ መድኃኒት እየዋጥክ መድኃኒት እየቃም የመድኃኒት ተገዢ ውስጥን እያቃጠል በመድኃኒት ኃይል የምትኖረው ለምንድን ነው? እግዚአብሔር የሰጠህ እኮ ጸበል አለ። እግዚአብሔር የሰጠህ እምነት አለ። ለምንድን ነው በሃይማኖት የማትኮራው? ምን የመሰለ ቤተክርስቲያን እኮ ከሐኪሞች በላይ ናት። ስጋ ደግሞ መድኃኒት ነው። ጸበሉ መድኃኒት ነው። እምነቱ መድኃኒት ነው። ውሃ ቅዱሱ መድኃኒት ነው። እነዚህን ነገሮች እርግፍ አድርገን ትተን እኛ ለምንድን ነው ዶክተር ጋር 30 ጊዜ የምንሮጠው? አንድ የአባታችንን ቪዲዮ ቅድም ያየው ነበረ። አይሲ ውስጥ ገብታ እንዴት እዛው አይስ ውስጥ እያለ ደብተራው ጥላወጊ ስሊክባት እንደነበረ በጣም አዘንኩ። ግን አልገደላትም። እግዚአብሔር ምሕረቱ ብዙ ነው። ዶክተሮች ራሳቸው ተደመሙ። ቅድም በቃ ዶክተር ራሱ መግለጽ የማይችለው ነገር ነው ይሄ። በቃ ለምን የእግዚአብሔር እጅ ያለበት ነገር ዶክተር መግለጽ አይችልም። እግዚአብሔር ያልገባበት ነገር አጋንንት ስራውን ይሰራል። እግዚአብሔር ግን የገባበትን ነገር አጋንንት አቅም የለም በዛ ቦታ ላይ እና ይሄ ነው እግዚአብሔር ቸርነት ማየት በተለይ አስፈላጊ። እኔ ሕፃን ልጅ አሁን ሱካር ያዘው፣ ደም ግፊት ያዘው፣ ኮሌስትሮል እንደዚህ ያደረገው ይባላል እና እኔ በጣም ይገርመኛል። በጣም እናት አባቱ ሲያመልከው የነበረው ባዕድ አምልኮ ልጁ ላይ መጥቶ እዚህ መከራ ሲያበላው በሳይንስ ይፈላሰፉበታል። አሁን የ4 ዓመት ልጅ ሱካር ያዘው ወይም ግፊት ያዘው ሲባል ምንድን ነው የሚሰማነስ? የ4 ዓመት ልጅ የ10 ዓመት የ12 ዓመት ልጆች ትላልቅ ናቸው። እነሱን ተው፣ ግን የ4 ዓመት ልጅ ሱካር ያዘው ይባል ምንድን ነው? ይሄ ነው አሁን እየተከሆነ ያለው እና አንዳንድ ወላጅ ብትነቁ መልካም ነው። አዎ ንቁስ፣ በንቃት ብትንቀሳቀሱ መልካም ነው። ሄዶ መታየቱ አይከፋም። በሕክምና መታየቱ አይከፋም። በመታየት ዙሪያ ግን ያለ ደግሞ በእግዚአብሔር ቸርነት ደግሞ አምኖ እግዚአብሔር ተማጽኖ ይሄ ነገር የመንፈስ ስራ ቢሆንስ የሚለው ነገር ደግሞ ማሰብም አስፈላጊ ነው አንዳንዴ እና ትግል ውስጥ ብትገባ ብንታገል ከመንፈሱ ጋራ ጠበጣ ውጊያ ብናደርግ እንጥለዋለን እንጂ አይጥለንም። ክርስቶስን ይዘን ድንግል ማርያምን ይዘን አናፍርም። አዎ ለጊዜው ሊያንኮታኩተን ይችላል፣ ግን እጅ አያሰጠንም። እጅ እናሰጠዋለን እንጂ ያው እና ይሄ ነው እና ቤተሰቦች እንበርታ፣ እንጸልይ፣ እንጾም፣ እንስገድ። በንስሐ ደግሞ ለመመላለስ በስጋ ደግሞ ታትመን ለመኖር አምላክ ቅዱስ ፍቃድ ይሁን እላለሁ።
አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። እንግዲህ ለነበረን ጊዜ እግዚአብሔር ይመስገነው። እንግዲህ ያብጸጋ ሚዲያ ከፍ አድርጉ፣ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን አስቀምጡልኝ እላለሁ። የመንግስት ወራሾች እንዲያደርገን እሱ ቸሩ መድኃኔዓለም ይፍቀድልን። አዎ ከዚህ ስርዓት እሱ ይፍታን፣ ነፃ ያውጣን የድንግል ማርያም ልጅ እና ይሄን ነው የምላችሁ። እኔን በጸሎታችሁ አስቡኝ፣ ወልደ መድኅን እያላችሁ በጸሎት አስቡኝ። በጣም ብዙ ፈተና ያስተናገድኩ በፈተና ነው ያለሁትና ካችሁን በጸሎታችሁ አግዙኝ፣ አስቡኝ። ተረፈ ሰብስክራይብ አድርጉ፣ ላይክ አድርጉ፣ የደውል ምልክቷንም ተጫኑ። ሀሳብ አስተያየታችሁንም አጋሩኝ፣ ሼር አድርጉ። እናንተ ሼር ባደረጋችሁ ቁጥር ዩቲዩብ ሼር አድርግልኛል እና ይሄንን ነው የምለው። በጣም ብዙ ነገር ያቀድኩ ነው ያሰብኩ ነው፣ ብዙ ነገር ለመስራት እፈልጋለሁ እና ዩቲዩቡን ከፍ እንድታደርጉልኝ በልዑል እግዚአብሔር ስም ጠይቃችኋለሁ። ወንድሞቼ ስለነበረን ጊዜ ሁሉ እግዚአብሔር ይመስገን። ሰላም ቆዩልኝ። ሰላም ያለው ባይ